ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች የምሽቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርስቶን በማስቀደም ጀምራለን። ቀደም ሲል ምንም የጸጥታ ችግር የለም ተብሎ የነበረ ቢሆንም ዛሬ የምርጫ ቦርድ ዋና ሰብሳቢ መላትወርቅ ኃይሉ በጸጥታ ቀውስ ምክንያት እጅግ በርካታ የምርጫ ጣቢያዎች ሙሉ በሙሉ ሳይከፈቱ መቅረታቸውና በሂደት ላይ እያለ የተቋረጠባቸው ቦታዎች በይፋ አምነዋል። እንመለከተዋለን። ነገር ግን የዛሬው ምርጫ እጅግ አነጋጋሪ ያደርገው ይህ ብቻ አይደለም። በምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ እጩነት ላይ ህጋዊ መስፈርት አያሟሉ በሚል የቀረበው የከረረ የግስና ውዝግብ በስተጀርባ ያለው እውነታ ምንድን ነው? በስፋት እናጋራለን። ከዚህም በላይ በሰሜን ሸዋ የልጃቸውን አስከሬን ቤት አስቀምጠው ሊመርጡ መጡ ተብሎ የመንግስት ባለስልጣናትና ፋና ሚዲያ በከፍተኛ ደረጃ ያሰራጩት የዜግነት ቁርጠኝነት ሪፖርት በጸጥታ ኃይሎች ተገደን ነው የሄድነው አስከሬን ጥለን እንድንመር ተደርገናል በሚል በሀዘንተኞች ቤተሰቦች ወርቅ መደረጉ እያነጋገረ ይገኛል። ለመሆኑ የሞተ ሰው ብቻ ተነስቶ ያልመረጠው እስኪባል ድረስ በማህበራዊ ሚዲያ የተሰራጩ ዘገባዎችና ምርጫ ቦርድ ድምጽ አሰጣጡትም እስከ ምሽት 6 ሰዓት ለማራዘም የተገደደበት ምንድን ነው? በስፋት እናጋራለን። አዲስ አበባ በብረት ለበስ መኪኖች ተገባ የዋለችበት የዋዜማ ሪፖርት ጀምሮ መሬት ላይ ያለው ያልተሰማ እውነተኛ ድራማ አሁን ዝርዝር ይዘላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ትቆዩ በአክብሮት እየጋበዝ እንደተለመደው መረጃውን ላይክና ሸር ማድረጋችሁ እንዳዘነጉ በድጋሚ አብረን እንቆይ። በኦሮሚያ ክልል ሙሉ በሙሉ ምርጫ ይደረጋል። በአማራ ክልልም ከተወሰነ ስፍራዎች ውጭ ምንም አይነት ችግር የለም በማለት ቀደም ሲል አስታውቆ የነበረው ብሔራዊ ምርጫ ቦርድ ዛሬ ሰኞ ግንቦት 24 ቀን 2018 ዓ.ም አነጋጋሪ የተባለ መግለጫ ሰጥቷል። ቦርዱ በይፋ እንዳመነው በጸጥታ ችግር ምክንያት 143 የምርጫ ጣቢያ በዛሬው ዕለት ሳይከፈት ቀርቷል አለ። ከዚህም በላይ ሂደት ከተጀመረ በኋላ በውጊያ በጸጥታ መናጋት ምክንያት ድምጽ መስጠት የተቋረጠባቸው በርካታ የምርጫ ጣቢያዎች መመዝገባቸውን ይፋ አድርጓል። ይሁን እንጂ ተጀምሮ የተቋረጡ የምርጫ ብዛቶችን ሳይናገር ቀርቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ሰኞ ግንቦት 24 ቀን 2018 ዓ.ም ማለዳ 12 ሰዓት ጀምሮ እየተካሄደ ስላለው 7ኛው ጠቅላላ ምርጫ በአዲስ አበባ ስካይ ላይ ሆቴል አስቸኳይ መግለጫ ሰጥቷል። የቦርዱ ዋና ሰብሳቢ መላትወርቅ ኃይሉ ለጋዜጠኞች በሰጡ መግለጫ የዛሬው የድምጽ መስጠት ሂደት ለማካሄድ በአጠቃላይ 50,188 የምርጫ ጣቢያዎች በሰዓቱ መከፈታቸውን ተናግሯል። ከዚህ በተጨማሪ ከማለዳው 12 ሰዓት ተኩል እስከ ጠዋት 1 ሰዓት ድረስ ባለው ጊዜ ውስጥ የተከፈቱ የምርጫ ጣቢያዎች ብዛት 695 ብቻ መሆናቸውን ገልጿል። ነገር ግን ዋና ሰብሳቢያ በዚህ መግለጫ በሀገሪቱ አጋጣሚ የጸጥታ ቀውስ ምክንያት 143 በላይ የምርጫ ጣቢያዎች በዛሬው ዕለት ሙሉ በሙሉ ሳይከፈቱ መቅረታቸው በይፋ አረጋግጧል። ይህ መረጃ ቀደም ሲል ምንም አይነት የጸጥታ ስጋት የለም በሚሰጡት ከነበረው መግለጫ በተቃራኒ መሆኑ መግለጫውን አነጋጋሪ አድርጎታል። ሌላው የምርጫ ቦርድ ዋና ሰብሳቢ መላትወርቅ ኃይሉ የገለጹት አሳሳቢ ጉዳይ በአማራ በኦሮሚያ ክልሎች ውስጥ በተወሰነ ቦታ የድምጽ መስጠት ሂደቱ ከተጀመረ በኋላ በጸጥታ ችግር መቋረጡን ይፋ አድርገዋል። በትጥቅ ግጭትና በጸጥታ መናጋት ምክንያት ምርጫው በሂደት ላይ ያለ ከተቋረጠባቸው ዋና ዋና የምርጫ ጣቢያ ጥቂቶች መካከል ቢሎኖባ፣ ሞኮሳቺ፣ ቀርሳና ኩታበር የተባሉ እንደሚገኝበት ቦርዱ በስም ጠቅሶ አረጋግጧል። ከዚህ በተጨማሪ ቤኒሻንጉል ጉሙዝ ክልል ሰዳል ምርጫ ክልል እንዲሁም በደቡብ ምዕራብ ኢትዮጵያ ክልል ዘንዝልማማ ምርጫ ክልል ባጋጠመ ከፍተኛ የኔትወርክ መቋረጥ ምክንያት ቦርዱ ከምርጫ አስፈጻሚ ጋር በስልክ መረጃ መለዋወጥ እንዳልቻለ በአካባቢ ያለው ምርጫ ሁኔታ ምን እንደሚመስል ለማወቅ አዳጋች እንደሆነም ጠቅሷል። ዋና ሰብሳቢዋ መላትወርቅ ኃይሉ በመግለጫው ማጠቃለያ ላይ በአንድ የቦርድ ምርጫ አስፈጻሚ ላይ የደረሰው አሳዛኝ የህይወት ማለፍ አደጋ በከፍተኛ ሀዘን ገልጿል። አደጋው የደረሰበት የምርጫ አስፈጻሚ በማዕከላዊ ኢትዮጵያ ክልል በነሞር እና ኔነር አንድ የምርጫ ክልል የተመደበ የቦርድ ሰራተኛ ነበር ብሏል። እንደ ዋና ሰብሳቢዋ ገለጻ ስሙ ያልጠቀሰው ይህ የሎጂስቲክ ክፍል ሰራተኛ ዛሬ ማለዳ ተነስቶ የምርጫው የክትትል ስራ ለማከናወን በሞተር ሳይክል እየተጓዘ በነበረበት ወቅት በደረሰ የትራፊክ አደጋ ህይወቱ አልፏል ብሏል። ቦርዱም ይህንን የሞተር ሳይክል አደጋ በጣም የሚያሳዝንና ለቦርዱ ትልቅ ሀዘን ሲል የገለጸ ሲሆን ለሰራተኛው ቤተሰቦች መጽናናት ተመኝ ሌላው ምርጫውን በተመለከተ መሰረት ሚዲያም አጠቃላይ ሰፋ ያለ መረጃ ይፋ
ይበን እንዳለ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ህግ መጣሳቸው ተሰማ። ይህንን ተከትሎ ለምርጫ ቦርድ ክስ ቀርበዋል። ሀገሪቱ በእርስ በርስ ግጭት ውስጥ ዛሬ በበርካታ ቦታ በድሮን ታግዞ ግጭት ውስጥ ባለችበት የተደረገ የመጀመሪያ ምርጫ የተባለው በርካታ አነጋጋሪ ነገሮች በመያዝ ቀጥሏል። በተለይ የፋኖ ኃይሎች በፈጸሙ ጥቃት የተነሳ የትውልድ ቦታቸው በፋኖ ኃይሎች ተያዘባቸው የብልጽግናው ባለስልጣን ትውልድ ቦታቸው በመተው በተለያየ ቦታ በመወዳደር ላይ ሲሆኑ ከነዚህ መካከል ትውልዳቸውን በምስራቅ ጎጃም ቢቸና አካባቢ የሆኑት መኖሪያቸው ደግሞ አዲስ አበባ ላይ ያደረጉት አቶ ተመስገን ከሁለቱም ወጥተው ማለትም የትውልድ ቦታቸው ለፋኖ ሰጥተው መኖሪያቸውን ለቀው ባህር ዳር መወዳደራቸው ተከትሎ የህግ ጥሰት በይፋ ጥሰዋል ተባለ። በኢትዮጵያ የምርጫ ህግ ተግባርና በፖለቲካ እጩዎች ምዝገባ ዙሪያ የሚያጠነጥኑ ክርክሮች መነጋገሪያ መሆናቸው ቀጥሏል። በአሁኑ ወቅት በባህር ዳር ምርጫ ክልል የገዢው ብልጽግና ፓርቲ እጩ ነው የቀረቡት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ እጩነት አስመልክቶ የህግ ጥያቄ እየተነሳ ቀጥሏል። ጉዳዩን የህግ የበላይነት ወይንስ ደግሞ ለባለስልጣናት የተሰጠ ልዩ መብት በሚል የሚወግቱ ወገኖች የኢትዮጵያ ብሔራዊ ምርጫ ቦርድ በጉዳዩ ላይ ግልጽ ማብራሪያ እንዲሰጥ እየጠየቁ ነው። ዝርዝሩም ሲወጣ በተለይ ፌዴ የምርጫ አዋጅ ቁጥር 1162 ህዝባር 2011 አንቀጽ 31 እንዲሁም የእጩዎች ምዝገባ መመሪያ ቁጥር 7 ህዝባር 2021 አንቀጽ 71 እንደሚያስረዳው ማንኛውም ሰው በአንድ የምርጫ ክልል በእጩነት ሊወዳደር የሚችለው ምርጫው ከመካሄዱ በፊት ለአንድ ዓመት ያህል በዛው ምርጫ ክልል ውስጥ ያለማቋረጥ የኖረ መሆን አለበት። ካልሆነም የትውልድ ቦታው በዛው የምርጫ ክልል መሆን ይኖርበታል አለ። መመሪያው አንቀጽ 72 ላይ በስራ ምክንያት ሌላ ቦታ ለቆዩ ሰዎች የተሰጠው ልዩ መብት ይኖራል። ይህ መብት የሚመለከተው ቀደም ሲል በዛ ምርጫ ክልል ቋሚ ነዋሪ የነበሩና በኋላ ላይ በስራ ምክንያት የለቀቁ ሰዎችን ብቻ እንደሆነ ህጉ ያመላክታል። የአቶ ተመስገን ጥሩነህ እጩነት ላይ ተቃውሞ የሚያነሱ ወገኖች የሚከተሉ ነጥቦች እንደ መሟገቻ ያቀርባሉ። አንደኛ፣ አቶ ተመስገን ጥሩነህ የተወለዱት በምስራቅ ጎጃም ዞን ቢቸና መሆኑን፣ ሁለተኛ፣ ባለፈው አንድ ዓመት በቋሚነት የኖሩት የሰሩት በአዲስ አበባ ከተማ ሆኖ ነው። ሶስተኛ፣ ከዚህ ቀደም በነበሩበት ምርጫዎች ለምሳሌ በ2012 ዓ.ም ምርጫ በባህር ዳር ከተማ ተመዝግበው የሚያውቁበት የምርጫ ታሪክ አለመኖር ይጠቅሳሉ። በመሆኑ አቶ ተመስገን በባህር ዳር ከተማ ለመወዳደር የሚያስችላቸው የትውልድ ሆነ የህጋዊ መኖሪያ ቦታ መስፈርት የላቸውም የሚል ክርክር በስፋት እየቀረበ ይገኛል። ይህ በእንዲህ እንዳለ ጉዳዩ በቅርበት የሚከታተሉ የፖለቲካ ተንታኝና ተቃዋሚ ድርጅቶች የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ጉዳይ ላይ እስካሁን ግልጽ ምላሽ ወይም ዝምታን መምረጡን የህጉን የበላይነት ጥያቄው ሲጥላል የሚስጋት አላቸው። ህግ ለሁሉም ዜጋ ለተቃዋሚ ፓርቲ ሆነ ለገዢው ፓርቲ ከፍተኛ ባለስልጣናት እኩል መተግበር እንዳለበትም ጥሪ እያቀረቡ ይገኛሉ። የብሔራዊ ምርጫ ቦርድ ገለልተኝነት ለማረጋገጥ መመሪያ ቁጥር 7 ህዝባር 21 በትክክል በመተርጎም መስፈርቱን የሚያሟላ እጩዎች ካሉ እንዲሰረዙና ማብራሪያ እንዲሰጥበት ጥሪዎች እየቀረቡ ነው። ቦርዱ በጉዳዩ ላይ የሚሰጠውን ይፋዊ ምላሽ ተከታትለን ወደ እናንተ የምናጋራ ይሆናል። ሌላው እንግዲህ ዛሬ በርካቶች የተቃውሞ የሰሙበት አቶ ተመስገን ጥሩነህና የፋና ሚዲያ አንድ ከኢትዮጵያ በዓለም ያፈነገጠ ዘገባ በተመሳሳይ ተቃውሞ ገብቶታል። ፋኖ በተቃውሞ በፋና ማለት ነው በተቃውሞ የተነሳ ዘገባ ለማንሳት ሲገደድ አቶ ተመስገን ጥሩነህ ዘገባውን አለማንሳታቸው ተገልጿል። ለመሆኑ ዘገባው ምን ይል ነበር? የላቀ የዜግነት ቁርጠኝነት ተምሳሌ ሲሉ አቶ ተመስገን ገልጸውታል። በሰሜን ሸዋ ዞን ሲያድብርና ዋዩ ወረዳ አባይ ቀበሌ ሳክላ ምርጫ ጣቢያ እጅግ ልብ የሚነካና ታላቅ የዜግነት ኃላፊነት የታየበት ክስተት ተመዝግቧል። ልጃቸው በሞት የተለየባቸው ቤተሰቦች አስከሬን በቤት አስቀምጠው 7 የቤተሰብ አባላት በማለዳ ወደ ምርጫ ጣቢያ አምርተዋል። በቦታው የነበረው ማህበረሰብ ለሀዘናቸው ጥልቅ ክብር በመስጠት ሰልፍ ሳይጠብቁ ቅድሚያ ሰጧቸው። ድምጻቸው ከሰጡ በኋላ ወደ ልቅሶ ቤታቸው ተመልሷል። ይህ ተግባር ህዝባችን በምርጫ ሂደት ላይ ያለውን ጽኑ እምነትና ለሀገሩ ያለውን የላቀ ክብር በተግባር ያረጋገጠ ህያው ምስክር ነው በማለት አቶ ተመስገን ፋና የዘገቡት በኋላ በህዝቡ ዘንድ ከማህበረሰቡ ባህል የወጣ ዘገባ መሆኑን ገልጸው ተቃውሞ ሲያሰሙ ፋና ወዲያውኑ ጽሁፉን ሲያነሳ አቶ ተመስገን ጥሩነህ ግን ይህንን መረጃ እስከዘገቡበት ድረስ ጽሁፉን ማንሳት አለመፈለጋቸው ተገልጿል። በሌላ መረጃ ግን ይህንን በተመለከተ እነኚህ በተለይ ደግሞ አስከሬን ቤታቸው ጥለው መጡ የተባሉት ምላሽ ሰጥቷል። ምርጫ ካልመረጣችሁ የልጃችሁን አስከሬን አትቀብሩም የተባሉት ቤተሰቦች ድምጽ ተቃውሞ አሰምቷል። አስከሬን በቤት አስቀምጠው ለምርጫ በግዳጅ የተወሰዱ የቤተሰብ አባላት ተቃውሞ አሰምቷል። በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ አባይ ቀበሌ ሳክላ ምርጫ ጣቢያ እጅግ ልብ የሚነካ ኃላፊነት የጎደለው ስራ በጸጥታ ኃይሎች ተፈጽሞብናል ብለዋል። ልጃቸው በሞት የተለየባቸው ቤተሰቦች ለልጃ
ልጃቸው የቀብር ስነ ስርዓት ሲዘጋጁ በነበረበት ወቅት የጸጥታ ኃይሉ ቤታቸው በመዝለቅ አስከሬን በቤት አስቀምጠው 7 የቤተሰብ አባላት ወደ ምርጫ ጣቢያ እንዲሄዱና እንዲመርጡ እንዳዘዟቸው ከቦታው መረጃው ለወሎ ሚዲያ አጋርቷል። በሚዲያ የሚራገበው ወሬ ከእውነት የራቀና ሆን ተብሎ ለሚዲያ ፍጆታ ለመጠቀም የታቀደ ሴራ እንደሆነ ሀዘንተኞች በቦታው ለተገኘ የመረጃ ምንጭ ገልጿል አለ። ምክትል ጠቅላይ ሚኒስትር ሳይቀር ወደ ምርጫ ጣቢያ በፈቃዳቸው እንደተገኙ የሚናፈሰው በሬ ወለድ ወሬ መሬት ላይ ያለው እውነታ ሌላ ነው ሲሉ በምሬት ተናግሯል። አክለው እንደኛ ልጃችን አስከሬን ቤት አስቀምጠን ምርጫ እንሄዳለን በማለት በተደረገባቸው አስገዳይ ድርጊት የተከሰተ መሆኑን ገልጿል። ይህ ተግባር ህዝባችን በምርጫ ሂደት ላይ ያለው ጽኑ እምነትና ለሀገር ያለውን የላቀ ክብር በተግባር ያረጋገጠበት ያው ምስክር ነው ማለትም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ያጋሩት መረጃ ሀሰት ነው ማለትም ህዝብ ይወቅልን ብለዋል። እንደ ዘገባው ከሆነም ደግሞ እስካሁን ምርጫውን በተመለከተ በመንግስት ሚዲያ ያልተዘገበም የሞተ ሰው ተነስቶ መረጠ የሚል ብቻ መሆኑን በርካቶች ከወዲሁ ገልጿል። እስካሁን የሞተ ልጃቸውን ጥለው ወጥተው መረጡ። ከወለደች በ2 ሰዓታት ሳይሞላት ልጇን ይዛ መጣ መረጠች። ሰርጋቸውን አቁሞ መረጡ። አይነ ስውራኖች መረጡ። እግር የሌላቸው መጠው መረጡ። ልትወልድ ምጥ የተያዘች መጣ መረጠች። ከዛው ወለደች የሚለው አነጋጋሪ ዘገባዎች በስፋት ወጥቷል። እስካሁን ባለው መረጃ ምርጫ ውስጥ ያልተሳተፈው የሞተ ሰው ብቻ ተነስቶ አለመምረጡ ነው የተነገረ። ይህ ባለበት ምርጫ ቦርድ ምርጫው ችግር ስለገጠመው ምሽት 6 ሰዓት ድረስ መራዘሙን ይፋ አድርጓል። በሌላ መረጃ ባህር ዳር፣ ጎንደር፣ ደሴ የመሳሰሉ ከተሞች ላይ ህዝቡ ቤት በመቀመጥ አምጾ መዋሉን ተነግሯል። አዲስ አበባ ደግሞ በታንክ ስትናወጥ መዋሏን ምሽት ላይ ዋዜማ እንዲዘግቡ አለ። ዛሬ ከማለዳ ጀምሮ ለህዝብ ተወካዮች ምክር ቤትና ለከተማ ምክር ቤት አባላት ምርጫ ነዋሪዎች ድምጽ በሰጡበት አዲስ አበባ በተለያየ መንገዶች ላይ ብረት ለበስ ወታደራዊ ተሽከርካሪ፣ አድማ በታኞች፣ ሌሎች የጸጥታ ኃይል አባላት በስፋት ሲንቀሳቀሱ መዋላቸውን ዋዜማ ተመልክታለች ብሏል። በአንጻሩ በከተማ የሰውና ሌሎች ተሽከርካሪ እንቅስቃሴ በእጅጉ ተቀዛቅዞ ብሏል ብሏል። ለምርጫው መደበኛ የመንግስትና የግል ስራ ዝግ ሆኖ ቢውልም ከይፋዊ የበዓል ቀናት በተለየ መዲናዋ ጭር ብላ መዋሏን ታዝበናል ብሏል። ቦሌና መገናኛ ጨምሮ በአዘቦት ቀናት በሰውና በተሽከርካሪ እንቅስቃሴ ይጨናነቁ የነበሩ አካባቢዎች ግዙፍ የገበያ ማዕከላት ያሉባቸው ህንፃዎች ዝግ ሆነው ውለዋል ብሏል። በዛሬው ዕለትም እንዲዘጉ ግዴታ ያልተጣለባቸው በርካታ የከተማ የሕክምና ተቋማት መድኃኒት ቤቶች ጭምር መዘጋታቸውን ዋዜማ ተመልክታለች ብሏል። ከተማ በብዛት በብረት ለበስ መኪኖች በበርካታ ሰራዊት ተወራ መዋሉን አዲስ አበባ ውጥረት አይሎ ውሏል በማለት ዋዜማ ዘግቧል። ከዚህ በተጨማሪ በአዲስ አበባ በተደረገ ምርጫ ላይ በርከት ያሉ የመንግስት የጸጥታ ኃይል ሲቪል ለብሰው በተለይ ምርጫውን ሲታዘቡና ምርጫውን ሲያስፈጽሙ መታየታቸውን ተከትሎ በርካቶችን እያነጋገረ ሲሆን ይህ ቅሬታ ለምርጫ ቦርድ መቅረቡን ተከትሎ ምርጫ ቦርድ ምርመራ ጀምሬያለሁ ብሏል። በአዲስ አበባና በተለያዩ ቦታዎች ምርጫ ቦርድ በአጠቃላይ ፍቃድ አግኝተው ሊዘግቡ የነበሩ በርካታ እንደ ኢትዮጵያ ኢንሳይደር ሚዲያዎች ጭምር በርካቶች መከልከላቸውን ምርጫ ቦርድ በዛሬው ዕለት ዘግቧል። ክቡራን አድማጮች ተመልካቾች ሰዓቱ ምርጫ ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ቆዩ።